ልጅ አለ አንድ ኩሩሩ እና ብትጠነቀቅ ነው የሚሻለው። ሲጀመር ብሩክ እንደዚህ አይነት ልጅ አይደለም። እኔ መሄድ እችላለሁ እኮ ግን በጣም ብዙ እንትኖች ነገሮች አሉብኝ። እኔ እዚህ በጣም ብዙ የሚያጨናንቁ ነገሮች አሉ እና ለዚህ ለአንተ ለአንድ ተራ ልጅ እዛው ብሩክ እኮ እንትን ሊያስተካክለው የሚችለው ነገር ነው። ለአንተ ብዬ ከዚህ እዛ ድረስ አልመጣም፣ ግን ብትጠነቀቅ ይሻላል። እንደዚህ አይነት የማይሆን እንትን እየገባ ጣልቃ አትግባ። ሚስቴን ነው ምናምን የሚል ነገር አይቻልም። ሚስቴን ጠለፍከኝ ምናምን። ሲጀመር ያንተን ሚስት የሚጠልፈው እሱ ሌላ ሴት አጥቶ ነው እንዴ ያንተን ሚስት የሚጠልፈው? ይሄ ያለ ስም የምትሰጠውን ነገር ታቆማለህ። በጣም ነው የተናደድኩት። እንደ አንዳንድ ደግሞ ሼር ሲያረጉ እንዳትሰማው ምናምን እንዳትሰማው፣ ብሩክም እንዳትሰማው። ሲጀመር አክብሮ ነው እንጂ እዛው እኮ አንተን እኔ ሲጀመር ማውራት ራሱ ነው የሚያቅተኝ። እና ይኸውልህ እንዳትሰማ ያልከው አንተንም አንሰማም፣ ማንንም አንሰማም። ሲጀመር ይኸውልህ እኛ በፍቅር ነው እንጂ በጸብ አይደለም። በጸብ ከፈለክም እዛው አገር እዛ ከተማህ ድረስ መተን እስከ ጥግ ድረስ መጣላት የምንችል ሰዎች ነን። ግን እንደዚህ አይነት አይደለም እኛ የምንፈልገው። በቃ በፍቅር እያያችሁ ነው። ከመጀመሪያው እስከ መጨረሻው በይቅርታ ለመጨረስ እየሞከረ ነው ያለው ብሩክ። እንግዲህ አልሆነም፣ ምንም ማድረግ አይቻልም። ከሀይሚ ጋር እንዳይለያዩ እንዳይጣሉ ነው እንጂ እኛ የምንፈልገው ሌላ ሰው ገብቶ እንዲህ በጠብጣለሁ ቢል ህይወትን ነው ማመሰቃቅልልህ። የአጉል እንደዚህ ወንድ ነኝ ምናምን ከተማዬ ነው ምናምን ብለህ የምታስብ ከሆነ ወንድ ልጅ አገር የለውም። ታውቃለህ አይደል? እኛ ደግሞ እንደዚህ አይነት ሰዎች አይደለን። ስለዚህ መለኛው እሄዳለሁ ብሎ ነበር። ስልካቸው ሁሉም ዝግ ነው። የሀይሚም ብዙ ጊዜ ቲክቶክ ላይም ኢንስታግራም ላይ ልኬላቸዋለሁ።